ላይፍላይን ሆም ኬር አገልግሎት መስጠት ከጀመረ ስፔሻሊ እኛ ቤት አመት ሆኖታል። በዚህ የአመት ጊዜ ቆይታ ለኛ የሰጡን ሰርቪስ ትልቅ ነገር ነው። ደስተኞች ነን፣ በሰርቪሳችሁ ደስተኞች ነን። በሚፈልጉን ጊዜ አግኝተውን ያውቃሉ? እንዲያውም እኔ ከኤክስፔክቴሽን በላይ ነው። ምክንያቱም ያው የሆም ኬር ሰርቪስ እንዳለ የሚያወቅኩት በላይፍላይን ነው። ኢትዮጵያ ውስጥ ላይፍላይንን ቀጥረን የሆም ኬር ሰርቪስ እንዲሰጡን ካረግን ጀምሮ በደወልን ሰዓት ወዲያውኑ ሪአክት የሚያደርጉት ወዲያውኑ ሪስፖንድ የሚያደርጉት እና ይሄ ደግሞ ካለው የኢትዮጵያ የሰርቪስ ፕሮቪዥን ባህል ኮምፕሊትሊ የተለየ ነው እና ለእኔ ዌል ሳቲስፋይድ። ከወጪስ አንጻር ከሆስፒታል አንጻር እንዴት ታውቃለህ? በጣም አስቸጋሪ ነው። የመንግስት ሆስፒታል አለ፣ የግል ሆስፒታል አለ። እኛ ቀጥታ ያሳከምነው ያው የግል ሆስፒታል ነበረ። በ49 ቀን ውስጥ ትልቅ ወጪ ነው ያወጣነው። ነገር ግን የላይፍላይን ሰርቪስ የሚሰጠው ያላቸው ፓኬጅ በጣም ተመጣጣኝ ነው፣ አቅምን ያገናዘበ ነው። እንደኔ በጣም ፌር ነው። በመጨረሻ ማለት የምትፈልገው ነገር ካለ? ይህንን ለሚያዳምጥ ለሚመለከት ሰው ሆም ኬር ሰርቪስ ቅንጦት እንዳልሆነና የመንግስት ተቋም ውስጥ የግል ተቋም ውስጥ የማናገኛቸውን ሰርቪሶች በተለይ ትህትናን በተሞላ መልኩ ልናገኝ የምንችለው ከእንደዚህ አይነት ድርጅቶች ነው። በተለይ የሆም ኬር ሰርቪሶች ቁጥሩ አቀራረብ አላቸው እና ለሚመለከተው ሰው ይህንን ስፔሻሊ ላይፍላይንን ሞክረውት ቢያዩት በእርግጠኝነት ደስተኛ እንደሚሆኑ ነው። ያው እኛም ደስተኛ እንደሆነ